ከእግዚአብሔር ቃል ዛሬ ወደምንማርበት ቃሉ ክፍል ከመሄድ አስቀድሞ አንድ ክፍል ከፊልጵስዩስ ምዕራፍ 2 ጥቂት ቁጥሮችን አብረን እናነባለን። አብረን እንድናነብ ሁላችንም መጽሐፍ ቅዱስ ያዝን ቆመን እናነባለን። ቅድም ፓስተር ስናገር እንደነበር መዘመራኖችም በአምልኮ ሰዓት እግዚአብሔር ፊት እኛ ወደዛ እንድንቀርብ እንድንገሰግስ የጎተጎቱን እያቀረቡ እንደነበር ሁሉ ሐዋርያ ጳውሎስም በዚህ ቦታ ላይ ስለኛ እግዚአብሔር መንፈስ በሰጠው ጸጋ በተናገረው ቃል ክፍል ውስጥ ያለውን አነባዋለሁ። ፊልጵስዩስ ምዕራፍ 2 ከቁጥር 12 እስከ 13 ያለውን በጌታ ስም አነባዋለሁ። ስለዚህ ወዳጆች ሆይ ሁልጊዜ እንደታዘዛችሁ በእናንተም ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስሬቅ በፍርሃትና በመንቀጥቀጥ የራሳችን መዳን ፈጽሙ፣ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና። ስለዚህ ወዳጆች ሆይ ሁልጊዜ እንደታዘዛችሁ በእናንተም ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስሬቅ በፍርሃትና በመንቀጥቀጥ የራሳችን መዳን ፈጽሙ፣ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና። እግዚአብሔር በእኔ ይሰራል። ሰዎች እግዚአብሔር ይሰራል። እግዚአብሔር በእኔ ይሰራል። በርስቴ እግዚአብሔር የተመሰገነ ይሁን። ይሄ የእግዚአብሔር ፈቃድ ነው፣ በጎ ፈቃድ ነው። እንደገና እሱን መፈለግን እግዚአብሔር ደግሞ የሰጠንን ነገር ማድረግን በእኛ ውስጥ ያስቀመጠው እግዚአብሔር ራሱ ነው። ለእናንተ የሚሰራ እግዚአብሔር ነው። ይሄ ጳውሎስ ወደ ታች ያለውን ክፍል ስንመለከት ጊዜ ሁኔታ፣ አየር ሁኔታ አይቶ አይደለም እግዚአብሔር የሚሰራው። አየሩ ሁኔታ በብዙ ሰዎች ላይ የእግዚአብሔር ሐሳብ ሞኝነት በሚቆጠርበት ጊዜ ቢሆን እግዚአብሔር ግን እርሱን በሚፈልጉት እግዚአብሔር ይሰራል። የእግዚአብሔርን ሐሳብ በሚራቡ በሚጠሙት እግዚአብሔር ይሰራል። በአንድነትም እግዚአብሔር በልዩነትም ይሰራል። እግዚአብሔር አቁሞ ዝም ብሎ ብቻ የሰውን ቁመት አይቶ የሰውን ሁኔታን አይቶ እግዚአብሔር አልፎ አይሄድም። እግዚአብሔር ይሰራል። ይህንን እያሰብን በመጥፎ እና በጠማማ ትውልድ መካከል ይላል ሐዋርያ ጳውሎስ ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎረጉሩ ክፉም ሳታስቡ ሁሉን አድርጉ። በእነርሱ መካከል የሕይወትንም ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ እያለ ይቀጥላል። እንደውም ስለዚህ በከንቱ እንዳልሮጡ በከንቱም እንዳልደከምም በክርስቶስ ቀን የሚመከበት ይሆንልኛል። አንድ ቀን ይመጣል። እግዚአብሔር የተመሰገነ ይሁን። ጸልያለን። እግዚአብሔር ዛሬ መፈለግን ረሃብን በእኛ ውስጥ እግዚአብሔር እንድልክ እግዚአብሔር እንድንፈልግ እግዚአብሔር እንድንጠማ በውስጣችን እግዚአብሔር መነቃቃትን እንድሰጥ እንጸልያለን። ጸልይ ውስጥ ሰው እኮ ስራብ ምግብ ዝም ብሎ ወደ ሰው አይመጣም። ሰውዬ ነው ወደ ምግብ ሄዶ የሚበላው። ምግብ ስላለም ሰው አይበላም። እጆቹን ዘርግቶ ፍላጎቱን አነቃቅቶ ታጥቦ ጽዱ ሆኖ ነው ወደ ምግቡ ወደ ንጹህ ምግብ ውስጥ እጅን ዘርግቶ የሚቀበለው። ስለዚህ ዛሬም በጌታ በኢየሱስ ክርስቶስ ስም የምንፈልግበትን ልብ እግዚአብሔር ያነቃቃል። እግዚአብሔር ውስጣችንን ያጽዳ። እግዚአብሔር ጽዱ ያድርግ። ለቃሉ ጽዱ ያድርግ። ለእግዚአብሔር ቤት እግዚአብሔር ቤቱ ስለሆነ መፈለግን ማድረግን መነቃቃትን በዚህ ጠማማ ትውልድ መካከል ክፉ ትውልድ መካከል በጊዜ ጠግቦ ትዕቢተኛ በሆነበት ሕዝብ መካከል ያስጠማ
ያስቀመጠን እግዚአብሔር እሱን እንድንራብ ነው። እሱ በሱ ያጠግባል፣ ራሱ በራሱ ይሞላናል። በጌታ በኢየሱስ ክርስቶስ ስም እግዚአብሔር በክብሩ ይሙላል። እግዚአብሔር በመንፈሱ ይሙላል። እግዚአብሔር በቃሉ ይሙላል። እግዚአብሔር በጸጋው ይሙላል። ጌታ ሆይ አስተምረን፣ አስተምረኝ፣ አስተምረኝ፣ ተናገረኝ። ጌታ ሆይ እኔም ደካማ ነኝ፣ የሕዝብም ደካማ ሕዝብ ነው። እግዚአብሔር አንተ ታውቃለህ። እግዚአብሔር ሆይ የዛሬ ዓመት አብረን ተገናኝተን ነበር። እስከ ዛሬ ድረስ በብዙ ውጣ ውረድ ውስጥ በከፍታም በዝቅታም በደስታም በሐዘንም በማግኘትም በማጣትም በብቸኝነትም ከሰው ጋር በምነበርንበትም ከእኛ አልተለየህንም። ክብር ለስምህ ይሁን፣ ክብር ለአንተ ይሁን። እጆቻችንን ይዘሃል፣ ስምህ ይባረክ። አንተ ምቹ አምላክ፣ ምቹ አድርገህ ያቆምከን አምላክ። ሃሌሉያ። ምንኖረው አሜሪካ ስለሆነ አይደለም፣ ከአንተ ጋር ስለምንኖር ተመችተናል። ከአንተ ጋር ስላለን ተመችተናል። ሃሌሉያ። ጌታ ሆይ እንደገና ተናገረን፣ እንደገና ንከን፣ እንደገና ና፣ እንደገና ና። ከዝግጅት ስጠን፣ ካስቀመጥከው ጉርሻ ስጠን፣ ካስቀመጥከው ትጥቅ ስጠን፣ ካስቀመጥከው በረከት ስጠን። በጊዜ በጊዜ ለዚህ ዘመን ያዘጋጀውን ሃሌሉያ ስጠን። ስጠኝ በሉ እስቲ፣ ስጠኝ፣ ለእኔ ስጠኝ። አሁን ለእኔ ብላችሁ ጠይቁ። ጉባኤ ጉዳይ አይደለም። እግዚአብሔር በግል በጉባኤ መካከል በግል የሚያገኘን አምላክ ነው። ጌታ ሆይ እናመሰግንሃለን። ስለምትናገረው ቃል ተባረክ፣ በጌታ በኢየሱስ ክርስቶስ ስም። እኔና ወንድሜ ዶክተር ወንዴ በኢትዮጵያም በጣም አድካሚ ጉዞ እያደረግን አድካሚ ጉባኤ እያደረግን በጣም ደግሞ እሱ ደግሞ በጣም የበለጠ በጣም በከባድ ኃላፊነት ውስጥ ነው የሚሰራው። ብዙ ቦታ ላይ ያስተምራል፣ ያሰለጥናል፣ ይገነባል። የፈረሱ ነገሮች ውስጥ እግዚአብሔር ደግሞ በትልቅ ስልጣን ይጠቀመው ነበርና በዚህ ድካም ውስጥ ያሳለፍነው እዚህ ልንመጣ በደቂቃዎች ነው። ሻንጣ እንኳን በአግባቡ አላዘጋጀንም። ያለው ነገር በጣም ስለያዘን ከዛ ሮጠን ያለው ነገር ብቻ ይዘን አንዳንድ ነገሩንም ረስተን ጥለን ነው ወደዚህ ወደ ኤርፖርት የመጣነው። ኤርፖርት ውስጥ ሰው ፕሌን ውስጥ ከገባ በኋላ ነው መጨረሻ ላይ ነው እንድንገባ እግዚአብሔር እድል ሰጠን። ክብር ለእግዚአብሔር ይሁን። እግዚአብሔር ሕዝቡን የመጨረሻው በረከት እግዚአብሔር ይሰጣል። ምንም እንኳን ወደ ኋላ የሚያስቀር ነገር ብሎ ምንም እንኳን የሚጎትተን ነገር ብሎ ወደንም ጠለንም እግዚአብሔር ጋር አብረን ካለን እግዚአብሔር በጣም ተስፋ የሚያስቆርጥ ነገር እሱ ጋር ብንቆይ እግዚአብሔር መጨረሻ ላይ እጃችን ይይዛል። እግዚአብሔር ወደሚፈልግበት ያደርሰናል። እግዚአብሔር ከወደቅንበት ከሆነም እግዚአብሔር ያነሰናል። ታመን ከሆነም እግዚአብሔር ይፈውሰናል። ተጠመን ተጠምቶን ከሆነም እግዚአብሔር ያረከናል። ብቻ በእግዚአብሔር ፊት እንሆን። ከእግዚአብሔር ቃል ዛሬ የምንማረው የዛሬ ዓመት እግዚአብሔርን ስለ መስማት ነው። አስታውሳለሁ እንዳረሳም ካለ ሳሙኤል ነው የተማርነው። እግዚአብሔርን ስለ መስማት ዋጋ ቢያስከፍልም ውጤቱ በጣም ጥሩ ነው። ሐና ምን አይነት ሴት እንደነበረች ሳሙኤል ምን አይነት እንደሆነ በመስማት ላይ በጣም ዘገምተኛ የነበረው ኤሊ እንኳን መጨረሻ ላይ ሳሙኤል ደጋግሞ ሴት እንዴት አድርገው ሳሙኤልን እንደገና እንዳቀና
ፈርሶ የነበረው ደክሞ የነበረው እግዚአብሔር በሳሙኤል ምክንያት ለውጥ ለማምጣት ሲነሳ በኤሊ ምክንያት ደግሞ ሕዝቡን ሊቀጣ ዘሩን ቤተሰቡንም ጭምር ሊቀጣ በተነሳበት ሰዓት ላይ እግዚአብሔር ሳሙኤልን ከእንቅልፍ እንዳነቃ ሰምተናል። ዛሬ ደግሞ እግዚአብሔር ይሰማናል ብለን ነው የምንማረው። እኛ እንሰማለን፣ ደግሞ እግዚአብሔርን ይሰማናል። እግዚአብሔር ይሰማኛል። ስሙ 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 ብሎ እግዚአብሔር የምናገረው መስማት ላይ ችግር ያለው እኛ ጋር እንጂ በሱ ጋር አይደለም። ጆሮ የፈጠረው እግዚአብሔር ነው። ሁለት አድርጎ ተክሎ ያስቀመጠው እግዚአብሔር ነው። ሆኖም ግን የመስማቱ ችግሩ እኛ ጋር ነው ያለው። እኛ የማይሰማ ይመስለናል፣ እግዚአብሔር ግን ይሰማናል። ከአንደኛ ዜና ምዕራፍ 4 ሁለት ቁጥሮችን ነው ማነበው፣ ቁጥር 9 እና 10። ያቤጽም ከወንድሞቹ ይልቅ የተከበረ ነበር። እናቱም በጣር ወልጃለሁና ብላ ስሙን ያቤጽ ብላ ጠራችው። ያቤጽም እባክህ መባረኬን ባርከኝ፣ አገሬንም አስፋው፣ እጅህም ከኔ ጋር ትሁን፣ እንዳያሳዝነኝም ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርን የለመነውን ሰጠው ይላል። ክብር ለጌታ ይሁን። ያቤጽ ማን ነው የሚለውን ነው የምንመለከተው። በዚህ መጽሐፍ ውስጥ ስለ ያቤጽ የሚለው ስም ራሱ 4 ጊዜ ነው የተጠቀሰው። መጽሐፍ ቅዱስ ውስጥ ብዙ ቦታ ላይ ያልተጠቀሰም 4 ጊዜ ነው የተጠቀሰው። አንዱ ምዕራፍ 2 ቁጥር 55 ላይ ነው የተጠቀሰው። እዛ ቦታ የተጠቀሰው እግዚአብሔር የሚለው የአንድ ቦታ ስም ነው፣ የአንድ ስፍራ ስም ነው። በያቤጽ ላይ ብለው ነው የምናገረው። እዚህ ላይ ግን ያቤጽ ተብሎ ስያሜ የተሰጠው ለአንድ ልጅ ነው፣ ሕፃን ልጅ ነው ሲወለድ። በሀገራችን ልጅ ሲወለድ በምክንያት ነው ስም የሚወጣው። በምክንያት የተለያዩ ምክንያቶች፣ ጠዋት ተወልዶ ከሆነ ወይ ማለዳ ወይ ንጋቱ ይባላል። ማታ ከሆነ በዛ አንጻር የሆነ ስያሜ ይሰጣል። ክረምት ከሆነ በዛ ሁኔታ ይሰጣል። ረሃብ ጊዜ ከሆነ በዛ አንጻር ይሰጣል። በጥጋብ ዘመን የተወለደ ልጅንም በዛው ይሰጣል። ወይም ወላጆቹ የሆነ ነገር አስቦ ይሰጣል፣ ስያሜ ይሰጣል። እኔም ለ3 ልጆች ስያሜ ሰጥቻቸዋለሁ። የትልቁ ልጃችን የባለቤቴ እናት ሞቶ ለቅሶ ቀብር ላይ ቆይተን ልክ ከቀብር መጥተው በሳምንት ሲወለድ በርናባስ አለው። ምክንያቱም ሐዘን እንባ ሳያልቅ ልጅ ሲወለድ እኔ ምን ብዬ ላውጣ ብዬ ስል የእሱን ስም ማውጣው እኔ ነኝ አለች ባለቤቴ። እሺ አውጪ በርናባስ ማለት። ለምንድን ነው በርናባስ ያልሽ ብዬ ስላት አጽናናኝ። በእናቴ ሐዘን ምክንያት ከነበርኩበት እንደገና በምጥ ደግሞ በጣም የመጀመሪያ ምጥ ስለነበር ጫፍ ላይ ደርሳ ነው ልጅ የተወለደው። በምጥ የነበረው ስቃይ ቀላል አይደለም። ከዛ ቢበልጥ ደግሞ የእናቴ ሐዘን ነበረ። ተጽናንቻለሁ አለች። ሃሌሉያ! እግዚአብሔር ያጽናናል ብላ ልጅዋን ስም በርናባስ አለችው። እዚህ ላይ ግን ለያቤጽ እናትየው የሰጠችው ስያሜ በጣም ከባድ ነው። ትርጉሙ በጣም ከባድ ትርጓሜ ነው ያለው። ምንድን ነው የምትለው? ቁጥር 9 ላይ ያቤጽም ከወንድሞቹ ይልቅ የተከበረ ነበረ፣ እናቱን በጣር ወልጃለሁና ብላ ስሙን ያቤጽ አለችው። አንዳንድ ጊዜ ሰዎች ልጆቻቸውን ስም እድለቢስ ብሎ ይጠራሉ። ክፉ ስያሜ ይሰጣሉ። አስጨናቂ ይላሉ። የጣር ልጅ አስጨናቂ፣ አስቸጋሪ፣ የተለያዩ ስያሜ ይሰጣል እና ይህን ስያሜ ሰጠችው። ግን ሰፊ ነገር
ነገር በማዕከል አለ። ግን ያንን ነገር የኢዲሜውን ታሪክ ጭምር ስንመለከት ይሄ ያቤጽ በምን ኢዲሜ ላይ ወደ ጸሎትስ እንደገባ ባናውቅም ግን የጸሎት ሰው ሆኖ ሲጸልይ ነው የምንመለከተው። የምንጸልየው ጸሎት ተሰሚነት ያለው ጸሎት ነው። ተቀባይነት ያለው ጸሎት ነው። እግዚአብሔር የሚሰማ ጸሎት ነው። እንኳን እግዚአብሔር ሰው ሲሰማ ደስ ይለናል። ሰው ሲሰማ ደስ ይለናል። ልጆቻችን እኛን ሲሰሙ ደስ ይለናል። እኛም እነሱን እንሰማቸው። አንዳንድ ጊዜ መጥተው ማሚ ብሎ እኛ ከሰው ጋር ከምናወራበት ጉንጫችን ወደዚህ ወደ ራሳቸው ይመልሳሉ። ዳዲ ስማኝ እንጂ ብሎ ምንም ቁም ነገር ምንም ከተለየው ከተከበረ ሰው ጋር የምናወራ ቢሆን እንኳን እነሱ አቴንሽን የኛን ይፈልጋሉ። እኛም እነሱን አቴንሽን እንፈልጋለን። ደግሞ እግዚአብሔር የልጆቹን አቴንሽን ይፈልጋል። እኛም የእሱን አቴንሽን እንፈልጋለን። በዚህ ቦታ ላይ ስለ ያቤጽ የምንመለከተው ታሪክ ሰፊ ቢሆንም በሁለት ቁጥር ላይ ስለተጻፈ በጣም አጭር እናናገር። ያቤጽ እንደተሰጠው ስያሜ ሳይሆን የእግዚአብሔር እናትዮ የጣር ልጅ ነው፣ የጣር ልጅ ነው፣ የጣር ልጄ ነው ያለችበት ሁኔታ አናውቅም። በረሃብ ጊዜ ነው፣ በችግር ጊዜ ነው፣ በጦርነት ጊዜ ነው። በዛም ጊዜ ምዕራፍ 2 ላይ በምንመለከትበት ጊዜ የእስራኤል ታሪክ የዘር ሐረግ ታሪክ በቅደም ተከተል የደም አድርጎ የተጻፈበት ታሪክ አለ። ቀጣይ ምዕራፎች ውስጥ ደግሞ ነገስታቶች በጣም በአስቸጋሪ ሁኔታ ውስጥም እግዚአብሔር የሚበድል ሕዝብ የነበረበት ጊዜ እንደነበረ እናውቃለን። እንግዲህ ከወንድሞቹ ይልቅ የተከበረ ነበረ ይላል። አንዳንድ ጊዜ ጥሩ ስያሜ ያልተሰጠው ልጅ ቤተሰብ ውስጥ ካሉ ልጆች ጭምር የተሻለ የሚሆንበት አጋጣሚ አለ። እግዚአብሔር ክፉ ነገርን መለወጥ ይችላል። ክፉ ታሪክን እግዚአብሔር መለወጥ ይችላል። ስለዚህ ታሪክን እግዚአብሔር የለወጠበት ሰው እንደሆነም እናያለን። ስለዚህ ከያቤጽ ሕይወት ታሪክ ብቻ ሳይሆን እስቲ እግዚአብሔር ምን አይነት ጸሎትን ይሰማል? ከያቤጽ አንጻር እግዚአብሔር ጸሎትን ይሰማል ካልን ምን አይነት ጸሎት ነው እግዚአብሔር የሚሰማው? ምን አይነት ነገር ነው በእግዚአብሔር ቤት ተቀባይነት የምኖረው? ዝም ብለን እስቲ እንደ ወረዳ ያቤጽ የጸለየውን ጸሎት እንስማ። መጨረሻ ላይ በቃሉ በቁጥሩ መጨረሻ ላይ የእስራኤልን አምላክ ጠራ፣ እግዚአብሔርን የለመነውን ሰጠው ይላል። ምን አይነት ጸሎት ጸልዮ ነው እግዚአብሔር የሰማው? እግዚአብሔር የሰጠው? እግዚአብሔር የተቀበለው? ምንድን ነው ያደረገው? ያንን ልንል 4 ነገሮችን እናነሳለን። አንደኛ በትህትና በመገኛቱ ሆኖ ነው የጸለየው። በትህትና በእግዚአብሔር ሉዓላዊነት ውስጥ ሆኖ እንደጸለየ እንዲህ ሲል ይናገራል። ያቤጽን እባክህ ይላል። እባክህ ማለት ትህትና ነው። በመገኘቱ ውስጥ ነው፣ ቀርቦ ነው። እባክህን የድፍረት ቃል የለውም። እዚህ ላይ እንደምንመለከተው እባክህን ትህትና ያለበትን ጸሎት እግዚአብሔር ይሰማል። ትህትና ያለበትን ጸሎት። ትህትና በጣም ብዙ ማብራሪያ አለ። ትህትና ማለት እንደው ጥሩ ቃላት መርጠን በጥሩ ቃላት አሳምረን አይደለም። በተቀደሰ ማንነት በንስሐ ሕይወት ነፍሳችን በእግዚአብሔር ፊት አፍስሰን ተሰብረን ዝቅ ብለን አንዳንድ ጊዜም በጉልበታችን በእግዚአብሔር ፊት ሆነን አንዳንድ ጊዜም በግንባራችን በእግዚአብሔር ፊት ሆነን
አንዳንድ ጊዜ ለጥ ብለን ተኝተን በቤቱ ውድቅ ብለን ወድቀን አንዳንድ ጊዜም ድምፃችን ከፍ ብሎ ሌላ ጊዜ ድምፃችን እፍና አድርገን ዝግት አድርገን እግሩን እንደያዘ ሰው ሆነን ቀርቦ በፊታችን እንዳለ አካል ሆነን የሆነ ምስጢር ጓዳ ውስጥ እንደገባ አካል ሆነን ጓዳ ውስጥ በሱ ጓዳ ውስጥ ሆነን እባክህ ስንል አልፎ አይሄድም። እግዚአብሔር አንድዬ አልፎ አይሄድም። አትለፈን እባክህ ያቤት እባክህ የምለው ቃል ለእኔ በጣም ትልቅ ትርጉም ሰጠኝ። እባክህ እግዚአብሔር ይታያል። አሜን። እግዚአብሔር ይታያል። አያችሁ፣ በስጋ እንደምናየው አይደለም። ግዙፍ ነገር እንደምናየው አይደለም። ነገር ግን እግዚአብሔር ሲታይ እኛን ዝቅ ያደርገናል፣ ትሑት ያደርገናል። እግዚአብሔር እኛን ከማንም በላይ ከፍ እንድንል አያደርገንም። እግዚአብሔር ዝቅ ያደርገና ከዛ በኋላ በዚህ በትሕትና በወደቀው ልብ ውስጥ እግዚአብሔር ይታያል። እግዚአብሔር ቅርብ ነው ወይስ ሩቅ ነው? የት ነው እግዚአብሔር ያለው? የት ነው ያለው እግዚአብሔር? እዚሁ ነው። የቱ ጋር ነው? እኔ ባለሁበት ቦታ፣ አንቺ ባለሽበት ቦታ፣ ቤተክርስቲያን ባለችበት ቦታ፣ እግዚአብሔር ሕዝቡ ባለበት ቦታ እግዚአብሔር እዚሁ ነው። እግዚአብሔር እዚሁ እዚህ ቦታ እግዚአብሔር አለ። እዚህ ላይ እግዚአብሔር ሲዘምሩ ሲያዜሙ ፕሮግራም ሲመሩ እንደው ብቻ ድራማ እየሰራን ሳይሆን እግዚአብሔር ባለበት ቦታ ነው። እዚህ ላይ እግዚአብሔር ባለበት ነው የምትሉ እግዚአብሔር ባለበት ነው ያለ። አያችሁ፣ ዓለም ጠማማ ብትሆን፣ ዘረኛ ብትሆን፣ ነፍሰ ገዳይ ብትሆን፣ ሕዝብ የሚጨርስ ብትሆን፣ አርዳ እሳት በእሳት የሰውን አስክሬን የምታቃጥል ብትሆን፣ እኔና እግዚአብሔር ግን እንስማማለን። እግዚአብሔር ከኔ ጋር ግን አለ። እግዚአብሔር ግን ከሕዝቡ ጋር አለ እግዚአብሔር። ስለዚህ እኮ ነው እግዚአብሔር ታሪካችን ሳናውቅ አንዳንድ የሚቀይረው። ሁለተኛ ተቀባይነት ያለው ጸሎት፣ ተሰሚነት ያለው ጸሎት፣ እግዚአብሔር የሚሰማ ጸሎት ከያቤል ጸሎት ውስጥ የምንማረው ብዬ እኔ የተማርኩት ሁለተኛው ምንድን ነው? በመገኘቱ መፈለግ። እግዚአብሔር ፈልጉ ቀርቦም ሳለ ጥሩት ይላል ቅዱስ ቃል። በመገኘቱ ውስጥ መፈለግ፣ እግዚአብሔር በሚገኝበት ቦታ መፈለግ፣ እግዚአብሔር በመዝገቡ ውስጥ መፈለግ፣ በቅዱስ ቃል ውስጥ መፈለግ። አንዳንድ ሰዎች እግዚአብሔርን የማያገኙት በራሳቸው መንገድ ነው የሚፈልጉት፣ በራሳቸው ዘዴ ነው የሚፈልጉት፣ በራሳቸው መስራት ነው የሚፈልጉት፣ በራሳቸው ልክ ነው የሚፈልጉት፣ በእውቀታቸው ልክ ነው የሚፈልጉት። አንዳንዶች በሀብታቸው በኪሳቸው ልክ ነው የሚፈልጉት፣ በዘመዶቻቸው ልክ ነው የሚፈልጉት፣ በፖለቲካቸው ልክ ነው የሚፈልጉት፣ በጡንቻቸው ልክ ነው የሚፈልጉት። እግዚአብሔር ግን ይፈለጋል፣ ይገኛል። እግዚአብሔር የራሱ ሉዓላዊነት አለው፣ ልኩ አለው፣ ማንነቱ አለው። እሱ በሚፈልግበት ጊዜ እግዚአብሔር ይገኛል። በሚገኝበት አንዳንድ ጊዜ ሰዎች እኮ ጠጅ ቤት የሚያገኝ ይመስላቸዋል። እግዚአብሔርን በቃላት ሸውዶ የሚያገኝ ይመስላቸዋል። በሀገራችን ላይ የሰው ልጅ ጠልፎ የሚያገቡ ወንዶች በጉልበት በትከሻቸው ላይ ተሸክሞ እየገረፉ እየቆነጠጡ ከጫካ እያንከራተቱ ምስት ያደርጋሉ። እንግዲህ ጌታ ይባርካቸው እንዳለ ጥሩ መንገድ አይደለም። ግን እግዚአብሔርን ፈልጎ ማያጣ ሰው ማን ነው ብትሉ፣ በሚገኝበት ቦታ መፈለግ፣ በመገኘት ውስጥ መፈለግ። እንዲህ ነው ያለው
ያቤት ስጸልይ መባረክን ባርከኝ። መባረክን ባርከኝ ማለት መጽሐፍ ቅዱሳዊ በረከትን አንተ በረከት ነው ብለህ ትርጉም የሰጠውን በረከት ባርከኝ። በረከትን አንተ ያላልከውን አይደለም፣ አንተ ያልከውን በረከት ስጠኝ። ለእኔና ለእናንተን እሱ ያለው በረከት ይሁን። እዚ ላይ ይሁን የምትለው እሱ በረከት ነው ያለው በረከት። ዛሬ ሰው ከሰው ጋር ተስማምቶ መኖር አይችልም። ከትዳር ጋር ተስማምቶ መኖር አይችልም። ከጓደኛው ጋር ከመስሪያ ቤት መስማማት አይችልም። ወላጅና ልጆቹም አንዳንዴ ይተላለፋሉ። እሱም በረከት እሷም በረከት፣ ሁሉም በረከት፣ ፍላጎቱ ያጨናነቀን ዘመን ውስጥ ነው። አረ በጌታ በኢየሱስ ክርስቶስ ስም የኔና የእናንተ ፍላጎት ወደ እግዚአብሔር ፈቃድ ይቀየር። አረ ወደ እግዚአብሔር ፈቃድ ይመለስ። ወደ እግዚአብሔር ሀሳብ ይመለስ። እኔንና እናንተንም እግዚአብሔር ወደ ሀሳቡ ይመልሳል። በቃ ይሄ ነው የሚያስፈልገን። ይሄ ሰው መባረክን ባርከኝ። መባረክ ያልሆነ በረከት ሳይሆን አንተ በረከት ነው ያልከው፣ አንተ ይሄ ነው በረከት ያልከው፣ ለበረከት አንተ ትርጉም የሰጠው በረከት ነው የሚያስፈልገን። ይሄ መስፈርት አልባነት ዓለምን እያጨደ ያለበት ጊዜ ነው። መስፈርት አልባ ሕይወት፣ መስፈርት አልባ ኑሮ። ማንነታችን መስፈርት አለው፣ ልክ አለው፣ ገደብ አለው። እኔ ገጠር ልጅ ነኝ። በጣም ጫካ ውስጥ ነው ተወለድኩት። ጫካ ማለት የምኖርበት ቤት አካባቢ ጫካ፣ አውሬ ያለበት፣ ዝንጀሮ፣ ጦጣ፣ አሳማ፣ ነብር፣ አንበሳ፣ ትልቅ ደን ያለበት የተፈጥሮ ደን ያለበት ማዕከል ላይ የተገኘውም ነገር ሁሉ በጤናማነት ሰው ይጠቀማል። በጤናማነት በሚገርም ባይሉ በሚፈቅድ መንገድ መስፈርት አለው። መስፈርት አለው። በገጠር ምድር ላይ መስፈርት አለው። ባልተማሩ ሰዎች ዘንድ መስፈርት አለው። ዛሬ በዓለማችን ላይ እግዚአብሔርን የሚያስቆርጠው ከመጽሐፍ ቅዱስ ውጭ የሆነ ሕይወት፣ ከመጽሐፍ ቅዱስ ውጭ የሆነ ወጣ ያሉ ነገሮች እግዚአብሔር ይወዳል አይወድም የሚለው ነገር ሳይሆን ሰው በቃ እኔ የወደድኩት የሚል እኔ የሚፈልገውን ነገር የሚል አባቶቻችን የወንጌል ሰዎችም ጭምር በጥንቃቄ ነው የሚመላለሱት። በጥንቃቄ ነው። ዛሬ እንደ ነቀዝ የበላ ነገር አለ። በጌታ በኢየሱስ ክርስቶስም እግዚአብሔር ይንቀለው። አረ ይንቀለው። አረ ይንቀለው። እኔ መስፈርት አልባ አይደለም። ቤተክርስቲያን መስፈርት አልባ አይደለችም። የእግዚአብሔር ልጆች ከሆንን እንደ ልጆች ነው የምንኖረው። ማስመሰል አይቻልም። ይቻላል። አንዳንድ ጊዜ እናቶች ሲቸገሩ እንዲህ ይላሉ፣ ልጄ ቁጭ አንቴን ነው የሚመስለው። ምክንያቱም ችግሩ ዞሮ የሚመጣው የልጅ ችግር ወደ ማን ነው የሚመጣው? ወደ እናት ነው። ከማን ወለድሽ እንዳይል ቁጭ አንቴን ነው የሚመስለው። ከተቸገረች እናት ቁጭ አንቴን ነው የሚመስለው። የቱ ጋር ነው የሚመስለኝ ካለ ማጅራቱ ላይ መሀል ያለው ያቺ ቦታ ሲጋዚ ያለች ቦታ አየኸው? እንደው እኔ እኮ ገርሞኝ ድንቅ እኮ ነው እባክህ ድንቅ ነው ስትል በቃ ጥሩ ወንድ ከሆነ እሺ ማጅራትን ጠርቼ ላቅምና ተንኮለኛ ከሆነ ደግሞ ፎቶ ካሜራ አንስተው የልጄ እና የኔ ይመሳሰላል ወይ ብሎ ይጠይቅ ይችላል። ሊያስቸግርም ይችላል። እና እናንተ የእግዚአብሔር ልጆች ነው። እግዚአብሔርን መምሰል ግዴታ ነው። በነሱ እኔ ልጁ ከሆንኩ እግዚአብሔርን መምሰል ግዴታ ነው። ማስመሰል ሰው ግዴታ ነው። አይቻልም ማስመሰል። መስፈርቱ እኮ ልጁን ነው
ልጁን እንድንመስል ነው። ልጁም እኮ አባቱን ነው የሚመስለው። እኛም ደግሞ ኢየሱስን መምሰል ግዴታ አለብን። ይህ ማለት ጠይም፣ ቀይ፣ ሽበታም፣ ጥቁር ፀጉር ያለው አይደለም። መልካችን በባህሪያችን በእርሱ ባህሪ ነው የሚለካው። ባህሪ ከባህሪ አንዱ ይኸው ነው። ያበዝ እባክህ በትህትና በአንተ ሉዓላዊነት በአንተ ህልውና ውስጥ ባርከን፣ የአንተን በረከት ባርከን ያለው። ሶስተኛ የያበዝ ጸሎት ለሰፊ ዓለም የሚቃትት ጸሎት ነው። ሰፋ ያለ ጸሎት ነው። ሰፊ ጸሎት ሀገሬን አስፋ፣ ህዝቤን አስፋ። ሰፊ መቃተት፣ ሰፊ ጸሎት። አንዳንድ ሰዎች ለእግዚአብሔር እውቅና ለመስጣት ጊዜ በጣም ያንሳል፣ ለማመስገን በጣም ያንሳል። እናመስግን ሲባልም ሰው ወዲያው አንድ ደቂቃም ሳያመሰግን ጌታ ሆይ ወገቤን አሞኝ ሰሞኑን እንዴት እንደነበር ጌታ ዛሬ እኮ የምስጋና ቀን ነው። ተው ወገብ አይደለም፣ ወገብ ጉዳይ አታንሱ። አሜን አሜን ባትሉም አሜን። አንዳንድ ቀን ለእግዚአብሔር እውቅና ይሰጣል። በዛ ቃል እውቅና መስጣት የተው ሰዎች ደግሞ ምን ይላሉ? ዞሮ ደግሞ ወደ ራሱ ይመጣል። ተቸግሬ ይላል። እንደዚህ አይነት ሰውን በቃ ዛሬ ምስጋና ቀን ነው አይነት ጸሎት ዛሬ ለራሴ ያጸልይ፣ ስለ ራሴ ተው፣ ለሌላ ሰው የምንጸልይበት ነው፣ ምንቃትትበት ነው። ምልጃ ቀን ነው፣ ምልጃ ነው ሲባል ያ የለመደው አፍ ወጣ ሲል ተመልሶ አስቸገረውና ይህ ማለት አለ ጌታው፣ ይህ ማለት ትርጉም ለመስጣት እኮ ነው። የልጅን ባለቤት ቤተሰብን ባርክ ብሎ ይህ ማለትም ብሎ ተቸገረ። አሁን ቢያንስ በልጅቱ ባሏ ዘር በኩል በረከት ካለው በረከቱ ወዴት ይመጣል ብሎ ነው፣ ወደ ላይ ይመጣል ብሎ ነው። የአማች በኩል የአማች ቤት ባርክ ብሎ ወደ አማች ቤት ዞረ ማለት ነው። እንደዛ አይደለም። ሰፋ አድርጎ ማሰብ ይሆንልን። እግዚአብሔር ሰፊ አምላክ ነው። እግዚአብሔር ልበ ሰፊ አምላክ ነው። አንዳንድ ጊዜ እግዚአብሔር ይህ የአቤጽን ጸሎት ብቻ ሳይሆን የእኛንም ጸሎት እግዚአብሔር እንደዚህ ሰፋ እንድናደርግ ይፈልጋል። ሰፋ አድርገን አገራችን አስፋ፣ ዓለማችን አስፋ፣ ትውልዳችን አስፋ። ዘንድሮ በጣም ከፍቷል። በዚህ ዓመት እነዚህ ክፉዎች እኛን ሊያስጨንቁን ባርካቸው። የእነሱ በረከት ለእኛ መርገሙ ለእኛ እየደረሰብን ስለሆነ በረከቱን ስጣቸው፣ በበረከቱ ሙላቸው፣ ተባርኮ ይጥሩ ብንል ያ በረከት ዞሮ አይመጣም። ይመጣል ዞሮ ይመጣል። መርገም እያስጨነቀን ስለሆነ እኛም አገሬን አስፋው። አገሬ የምንለው ሁልጊዜም ያለንበትን አገር ዜግነታችን ያለበትን አገር ብቻ አይደለም፣ ትውልድ ዓለምን ጭምር። ትውልድ ዓለምን ሰፋ አድርገን ለዚህ ማንነታችንን እግዚአብሔር ደግሞ በሉዓላዊነቱ ውስጥ ማስቀመጥ ስለሚፈልግ በትህትና በሱ ውስጥ ሆነን በሉዓላዊነቱ በመገኛቱ ውስጥ ሆነን እየጸለይን ስንል እግዚአብሔር ደግሞ ምን ብለን እንደምንጸልይ ምን ቃትትበትን ጭምር ይሰጠናል። የጸሎት መንፈስ እግዚአብሔር ይልቀቅልን። አሜን። እጅህም ከኔ ጋር ትሁን አለ የእግዚአብሔር እጅ። ይሄ ሰፋ አድርገን እንጸልይ። የእግዚአብሔር እጅ ያስፈልገናል። እግዚአብሔር ሲነካን፣ እግዚአብሔር ሲዳስሰን፣ እግዚአብሔር ከእኛ ጋር ሲሆን እጁ
ለእኛ ትገለጣለች። የእግዚአብሔር እጅ ሲነካን ሕይወታችን ይለመልማል። ሰፋ ማድረግ እንችላለን። ሰፋ አድርገን ራእያችን ይሰፋል። እግዚአብሔር በዚህ ይባርካል። እንግዲህ ያቤጽ ከጸለየው ጸሎት ሌላኛው ጸሎት ራስን በእግዚአብሔር እግር ውስጥ ማስገባት ጸሎት ነው። ወደ እግዚአብሔር ማቅረብ ጸሎት ነው። ይህን ጌታ ኢየሱስ ክርስቶስም ለደቀ መዛሙርት ካሳየው ጸሎት አንዱ ነው። ይህ ጸሎት ጌታ ኢየሱስ ክርስቶስም ለደቀ መዛሙርት ካስተማረው ጸሎት አንዱ ነው እና ከክፋት ጠብቀን፣ ከክፋት ከክፉ አድነን እንጂ ወደ ፈተና አታግባን ብሎ ለደቀ መዛሙርት ጌታ ኢየሱስ ክርስቶስ ደቀ መዛሙርት ኢየሱስን ጥያቄ ሲጠይቁ ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረን ብሎ ስሉ እንዲህም አላቸው ብሎ ሲጸልዩ እንዲህ ጸልዩ ብሎ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ እንዲህ ብሎ ዘርዝሮ መጨረሻ ላይ ከክፉ አድነን እንጂ ወደ ፈተና አታግባን ብሎ እንዲጸልዩ አስተማራቸው። እንግዲህ ያቤጽን የጥበቃ ጸሎት ነው የጸለየው። የጥበቃ ጸሎት ይሄ ፕሮቴክሽን የሚያስፈልግበት ጊዜ ነው። ይሄ የእግዚአብሔር ከለላ የሚያስፈልግበት ጊዜ ውስጥ ስላለን እኛ ከክፉ አድነን፣ ከክፉ ጠብቀን። ክፉ በምን እንደመጣ አናውቅም። አንዳንድ ጊዜ በወዳጅ ሊመጣ ይችላል፣ በድርጅት በኩል ሊመጣ ይችላል። እኛ ከተዘናገን በየት በኩል ልንመጣ አይመጣም። ግን ክፉ እየሰራ ያለበት ዓለም ውስጥ እግዚአብሔር ደግሞ በክብር ያኖራል። ያንን አምላክ እግዚአብሔርን ስንጸልይ ስንጠይቅ ያቤጽ እንዲህ ብሎ ነው የጸለየው ብሎ የእስራኤልን አምላክ ይላል። የእስራኤል አምላክ ማለት የቃል ኪዳን አምላክ ነው። የዛን ጊዜ ሌሎች አማልክትም ስላሉ ጣዖትም ስላለ በእኛ ዘመን እንዳለው ቃልቻ አይነት ነገርም ስላለ በዘመኑም ደግሞ ከእስራኤል አምላክ ውጭ አሕዛብ አማልክቶች የእግዚአብሔርን የቃል ኪዳኑን ልብ የሚያሸፍቱም ስለነበሩ እግዚአብሔር ለያቤጽ የሰጠው ጸሎት የእስራኤል አምላክ መጥራት ነው። ጠራው፣ ደግሞ ለመነው፣ እግዚአብሔርን ምን ያደረገው? ሰማው ይላል። እግዚአብሔር ጸሎትን ይሰማል። ክብር ለጌታ ይሁን። በዚህ ጊዜ እኛ ስለ ጸሎት እያስተማርን ካለንባቸው ጸሎቶች ከዚህም ከተማርነው መንጻር ጠቅላላ አድርገን እንድንመለከት ያቤጽ ለእግዚአብሔር እውቅና ሰጥቷል። ለእግዚአብሔር እውቅና እንድንሰጥ እግዚአብሔር ይፈልጋል። እውቅና ለእግዚአብሔር ይሰጣል። ክብር ለጌታ ይሁን። እኛን ከኢትዮጵያ ምድር አምጥቶ በተለያዩ አካባቢዎች ያለንን አንድ አድርጎ ሰበሰበን። ይህ ለእግዚአብሔር እውቅና ይሰጣል። በእውነት እኛ ልጆቻችንን ስናስተምር አሜሪካ ትኖራላችሁ፣ አውሮፓ ትኖራላችሁ ብለን አላስተማርንም። እኛ ወላጆችም የት እንደምንኖርም አላስተማርንም። ግን እዛው ስታንዳርድ በራሳቸው ደረጃ ስንኖር ስርዓቱን ጠብቀን አባትን አክብረን እናትን አክብረን ከወንድሞቹ ጋር ከወገኖቹ ጋር ልባችን አስፍተን እንድንኖር ነው። ይህን ሳንኖር ስንቀር እየቀጡን እያስተማሩን እየመከሩን አሳደጉን። ግን እግዚአብሔር መረነ ወይ መረነ። ወደ ዋና ነገር ላይ ስንመጣ እግዚአብሔር ይመራ ነበር። ክብር ለጌታ ይሁን። እኔ ጌታን ሳምን ሲቀበል በጣም ደስተኛ የሆንኩት ጌታ ኢየሱስ ክርስቶስን ባመንኩበት ሰዓት ላይ በእኔ ላይ የነበረው አሮጌ ማንነት ከላይ ላይ ሲወርድ
አዳማዊነት ሲወድቅ፣ ጫት ሲወድቅ፣ መጠጥ ሲወድቅ፣ በውስጤ አዲስ ደስታ ሲገባ የጌታ ፍቅር ወደ ውስጤ ገባ። ተንቦገቦገ። ውስጤን በቃ ሞላው፣ ደስ አሰኘኝ። ጌታን አገለግላለሁ ብያለሁ። ከዛ በኋላ በቤተክርስቲያን አመራር፣ በተለያዩ አገልግሎቶች፣ በመንፈሳዊ ዘርፍ አገልግሎት፣ በማስተማር በማሰልጠን አገለገልኩ። እግዚአብሔር እየረዳኝ እስከ ዛሬ ድረስ እድል እግዚአብሔር እስከሰጠኝ ድረስ እያገለገልኩ አለው። ልክ እናንተ እንደምታገለግሉ ይሄ ጌታ ዛሬ ደግሞ ከኛ የሚፈልገው እውቅና ለእሱ እንድንሰጥ ነው። እውቅና ለእግዚአብሔር ይሰጣል። በስንት መንገድ ይሰጣል፣ በብዙ መንገድ ይሰጣል። ከአፋችን እውቅና እንሰጣለን። እግዚአብሔርን እያመሰገንን እንሰጣለን። ተመስገን እያለ እኔ ከኔ ጋር የጫት ጓደኞቼ አንዳንዶች እስከ ዛሬም ጫት ቃሎች ናቸው፣ አንዳንዶቹ የሉ። የአረቄ ጓደኞቼ እስከ ዛሬም አረቄ ጠጪዎች ናቸው፣ አንዳንዶቹ የሉ። በባሰ ሱስ ውስጥ የገቡዋል፣ ከባድ ሱስ ውስጥ የገቡዋል። አንዳንዶቹ የኔን መለወጥ አይተው ልክ የሆነ ጦርነት ውስጥ ካለበት ሸሽቶ እንደሚያመልጥ ሮጦ መጥቶ በእኔ ቤተክርስቲያን ጉባኤ ውስጥ ቁጭ ብለው አግኝቻቸው ለምን መጣ እንዴት መጣ ብዬ ስለው ባክተው በቃ አቃተኝ፣ አንተ እንደውም ለመሆን ብዬ ነው የመጣሁት እንዳንተ አርገን ብለው መጥተው እንደ እኔ ጌታ አማኝ አድርገው እኔ ወደ አዲስ አበባ ስመጣ እኔ መሪ ሆኜ ማገለግላትን ቤተክርስቲያን መሪ ሆኖ አገልግሎ ዛሬ እግዚአብሔር ልጆቹን ደግሞ ባርኮ አንዱ ልጅ ወደ አሜሪካ መጥቶ በልጁ ደግሞ መጥቶ ዛሬ አሜሪካ ፖርትላንድ ላይ ያለ አንድ ጓደኛችን ከኔ ጋር አብሮ ጫት ቃሚ የነበረው ጠላና ጠጅ የሚወድ ዛሬ የጌታን ወንጌል ይወዳል፣ ክርስቶስን ይወዳል፣ መጽሐፍ ቅዱስን ይወዳል፣ አምልኮን ይወዳል። ይሁንና ከምንሰጥባቸው ብዙ መንገዶች አንዱ የእግዚአብሔርን ቃል ማክበር፣ ጸሎትን መውደድ፣ አስራታችን በታማኝነት መስጣት፣ ለወንጌል የሚገባውን ማድረግ። እኔ ለእናንተ ባለንበት አገር አሁንም በድህነት መከራ ይካክ እንደሚያግዘው ከድህነት ጋር እየታገሉ ያሉ፣ ከጦርነት ጋር የሚታገሉ አሉ፣ እየተሸማቀቁ መከራ የሚያገሉ፣ ከጫት ጋር ከሲጋራ ጋር ያሉ፣ እነሱን ደግሞ ወንጌል ለማገልገል ምቹ ሁኔታዎችን በመፍጠር ይቻላል አይቻልም? ትፈራላችሁ? ይቻላል። እስካሁን እንደምታገለግለው አውቃለሁ። እውቅና ለእግዚአብሔር ስንሰጥ በዕድሜ ሁሉ በዘመኔ ሁሉ አገለግልሃለሁ ብለን ቃል ኪዳናት እያደስን እያሰፋን ማገልገል በጌታ በኢየሱስ ክርስቶስም ይሁንልን። አረ ይሁንልን። እግዚአብሔር ይመስገን። እግዚአብሔር ኢትዮጵያን እየባረካት ነው። ቀላል አይደለም። በተለይም በወንጌል በቃሉ በእግዚአብሔር በጣም እየባረከ ነው። እኔ አሁን ይህንን እውቅና ለእግዚአብሔር ሳልሰጥ አላልፍም። ቤተክርስቲያን ሚዲያ ላይ ትሰማላችሁ። ከ35 ሚሊዮን በላይ ህዝብ እንዳለ ትሰማላችሁ። ይህ እኮ ቀላል አይደለም። አንዳንድ ቦታ ላይ እኮ መከራ አለ፣ ችግር አለ፣ ስቃይ አለ፣ ስደት አለ፣ ቤት ማቃጠል አለ፣ ንብረት ማውደም አለ፣ መፈናቀል አለ። እንደዚህ በሚፈናቀል ህዝብ አካባቢም እግዚአብሔር ደግሞ ህዝቡን እያገኘ ነው። ህዝቡን እግዚአብሔር እየመለሰ ነው። ቤቱን ንብረቱ ተቃጥሎ እንኳን ሰዎች ባዷቸውን ወደ እግዚአብሔር እየመጡ ናቸው። ከተቃጠለው ንብረት የሚበልጥ እዚህ አለ፣ ቤተ ክርስቲያን ውስጥ አለ፣ ንብረት የሚወድም እግዚአብሔር አለ ብሎ የሚያምን ህዝብ ባለበት ሁኔታ ውስጥ ስለምንገኝ እግዚአብሔርን እያደነቅን እንድንኖር እግዚአብሔር ይፈልጋል። ልናደንቅ
ሲያደንቀዋለሁ በሉስ አጨብጭቡለት ለጌታ። በዚህ እሳት ውስጥ እግዚአብሔር መንገድ ያለው አምላክ፣ በውሃ ውስጥ ባለፍክ ሰዓት ያለው አምላክ አልሰጠመችም እኮ አለች። ሀገራችሁ አለች፣ ህዝባችሁ አለ። እናንተ ወደዚህ ስትመጡ የሚታውቋቸው ሰዎች በዝተዋል። በቁጥርም በቁም ነገርም እግዚአብሔር እያበዛል አለ። ቀላዋጭ እንዳለም ሁሉ አደገኛ እንዳለም ሁሉ ጤናማም ደግሞ አለ። ንጹሐንም ደግሞ አሉ። የዋሆችም ደግሞ አሉ። ቅኖችም ደግሞ አሉ። በእግዚአብሔር ቤተ ክርስቲያን ውስጥ ተንበርክኮ እያለቀሱ የሚሉ የሚያድሩ ደግሞ አሉ አሉ። አንዳንድ ጊዜ እዚህ አዳራሽ ላይ እኮ አይደለም፣ እዚህ አዳራሹ ንጹህ ነው። ይሄ ስለማያረካቸው ሜዳ ላይ ወጥቶ መንገድ ላይ ዘጭ ብሎ ወድቆ፣ አስፋልት ላይ ወድቆ፣ አፈር ላይ ወድቆ በእግዚአብሔር እግር ይዣለሁ፣ አንተን ይዣለሁ፣ አትሂድብኝ፣ ቲታን አትሂድ፣ ያላንተ አይመቸንም፣ ያላንተ አይሆንም፣ እባክህን አትሂድ፣ እባክህን ያዘን፣ እባክህን አትተወን እና በደልኛ በደለኞች ነን፣ ኃጢአተኞች ነን ብሎ እየተናዘዘው ዝቅ ብለው ወርዶ በትሕትና የሚያለቅሰዋል። እግዚአብሔር ደግሞ እንባ ያብሳል። እግዚአብሔር ስብራትን ይጠግናል። ብዙዎች ሲመለሱ እኮ ደስተኛ ሆነው ነው የሚመለሱ በማየታቸው ብቻ። እንዳንድ ሰሞኑን ወላይታ አካባቢ ላይ በአንድ ተራራ ላይ ወጥቶ 20-30 ሺህ ህዝብ ተራራ ላይ ጫፍ ላይ ወጥቶ አድካሚ ነው ተራራ መውጣት። ተራራ ላይ ሳር ውስጥ በቃ ሰው ዛጋ ወጥቶ ሲዳማ የዛሬ ዓመት ገጠር ውስጥ ተራራ ላይ ጫፍ ላይ ወጥቶ ህዝቡ በቃ ዛፍ ውስጥ ገብቶ ቤት አጥቶ አይደለም፣ አዳራሽ አጥቶ አይደለም፣ ይህም ይቆጠርልን ብሎ ይህም በእግዚአብሔር ፊት ይታይልን ብሎ ሰው በቃ ይኸው ለአንተ ክብር የሚሆን ይኸው ለአንተ ክብር የሚሆን ይህንንም ቁጠርልን፣ ይህንንም ያዝልን ብሎ ህዝቡ ጎዳና ላይ ወድቆ ይጸልይ ነበረ። እግዚአብሔር በጦርነት መሃል ጣልቃ ገባ። ህዝቡ ሲወድቅ እግዚአብሔር አርፎ አይሄድም፣ አይጨክንም። እግዚአብሔር ገኖቼ ማምለጥ አይቻልም። ከእግዚአብሔር ቁጣ ለማምለጥ አሜሪካ ማምጣት አያዋጣም። አውሮፓ ለማየትም አያዋጣም። ሰማይ ላይ መውጣትም አይበቃም። ግን ወደ እግዚአብሔር ፊት መቅረብ ነው። ዛሬ በዚህ ሰሞን ላይ ደግሞ ካሊፎርኒያ ላይ የሰማነው ያየነው ነገር እኛ እዛ እንድንጸልይ ያደርጋል። የበለጠ በጣም እንድንጸልይ እዛው የቤተ ክርስቲያን ልጆች አሉ፣ አገልጋዮች አሉ። ቢያንስ ጌታው ክፉዎች እንዳሉ ሁሉ ጥቂት ያልሆኑ አንተን የሚፈልግ ልብ ያላቸው በዛ ምድር አሉና እባክህን እባክህን እያለን ስንጸልይ ነበር። እግዚአብሔር አሁን ጸሎታችን ይስማ። ብቻ አይደለም እኮ እኛም ሀገር አፋር ውስጥ እሳት እንደ ወንዝ እኮ ነው የፈለቀው። ከምድር የፈለቀው እሳት እንደ ወንዝ እሳት ይወርድ ነበር። መሬት ይሰነጠቅ ነበር። ተራራ ይንሸራተት ነበር። በኢትዮጵያ ላይ 200-300 የሚሆን በአንድ ቦታ ላይ ጉባኤ በአንድ ላይ አፈር ውስጥ የተቀላቀለበትም እኮ ታሪክ እዛው በሀገራችንም ክፍል ውስጥ እኮ አለ። ግን መፍትሄው ምንድን ነው? ችግር የሌለበት ቦታ ላይ ይዞ መኖር ነው ወይስ ከማን ጋር መኖር ነው? ከእግዚአብሔር ጋር መኖር ነው። ስለዚህ ይህንን እንድናስብ ፈልጋለሁ። እግዚአብሔር ይሰማል። እግዚአብሔር እኮ ይሰማል የምንልበትን ሁኔታ እግዚአብሔር እያሳያል። እግዚአብሔር ሰማል። አንዳንድ ጊዜ እንደ ኮፍ አደገኛ ነገር መጥቶ ደጃችን ሲደርስ በእግዚአብሔር ፍስድነት እግዚአብሔር ቀጥ አድርጎ ያቆም ነበር። የኤርትራን ባህር ብቻ ሳይሆን እግዚአብሔር ችግሮቻችንን ቀጥ አድርጎ ያቆማል። መከራችንን ቀጥ አድርጎ ያቆማል። እግዚአብሔር ቀጥ አድርጎ አቆመን ነው እስከዛሬ ደረሰ። ቀጥ አድርጎ እግዚአብሔር ያቆማል። ጸጥ እያደረገው አንዳንድ ጊዜ ኢለፍ ብሎ እግዚአብሔር እያሳለፈ
ማለፍ በማንችልባቸው መንገዶች እግዚአብሔር አሳልፎናል። ክብር ለጌታ ይሁን። እግዚአብሔር ይታያል። አረ እግዚአብሔር ይታያል። በጴንጤ ላይ እግዚአብሔር ይታያል። በአትላንታ እግዚአብሔር ይታያል። በአሜሪካ እግዚአብሔር ይታያል። በዓለም እግዚአብሔር ይታያል። የማያዩ ሰዎች እግዚአብሔር ያያሉ። የማይሰሙ ሰዎች እግዚአብሔር ይሰማሉ። እኛ ከሰማን፣ እኛ እግዚአብሔር ፊት ከሆንን እግዚአብሔር ደግሞ እኛን ይሰማናል። የብድራት አምላክ እግዚአብሔር አለ። ጸልያለን። ቁጥሩን ደግሞ ወደዚህ መጥተው ጸልያለን። ይሁን እግዚአብሔር አምላካችን ሆይ እናመሰግናለን። ሁለት ወይም ሶስት በስሜ በምትሰበሰቡበት በዚያ ስፍራ እኔ ከእናንተ ጋር ይሆናል እንዳልከው ቃል የዚህ ጉባኤ ድምቀት፣ ልዩነት፣ በዚህ ጉባኤ የምናጣጥመው በረከት ምክንያቱ በመካከላችን አባታችን አምላካችን ንጉሳችን በክብር መገኘት ነው። ስለዚህ እናደንቃለን፣ እናመሰግናለን። እኛን አክብረህ በመካከላችን በመገኘትህ እኛም ስለከበርን ክብርን ሁሉ ለአንተ እናመጣለን። አንተ በተገኘህበት ምክር ስላለ፣ ግሳጼ ስላለ፣ ማቅናት ስላለ፣ ማስተማር ስላለ፣ ማጽናት ስላለ፣ የከበረ ድምፅህን ስላሰማህን ተመስገን። እግዚአብሔር የሚናገርለት ሕዝብ ምስጉን ነው። ጌታ አንተ ልትናገረን ስለወደድክ፣ በጣም ስለምትወደን፣ ለትልቅ ዓላማም ስለምትፈልገን፣ ልብህን ሳትሰስት ከፍተህ ስለተናገርክ በኢየሱስ ስም ክብር ለአንተ ይሁን። እግዚአብሔር አምላክ ሆይ በቃል እንዳሳሰብከን ያቤጽ እና ቤተሰቡ የኖሩበት ማህበረሰብ በብዙ እንቆቅልሽ የተሞላ ማህበረሰብ ነው። በብዙ ጣር፣ በብዙ ምጥ የተሞላ ማህበረሰብ ነው። በቤተሰቡ ላይ ጭንቅ ነበረ። መላውም እስራኤል እግዚአብሔር አምላክ ሆይ በጭንቅ የነበረበት ዘመን ነው። በዚያ ዘመን ማምለጥ የተቻለበትን መንገድ ነው ዛሬ ያሳየ። እኔና ወገኖቼም ያለንበት ዘመንና ትውልድ በጣር ነው ያለው። ኢትዮጵያ ውስጥ የምንኖረው በጣር ውስጥ እንኖራለን። አሜሪካም ውስጥ የምድር ጌጥ ናት በተባለችም ምድር ሰው በጣር ይኖራል። ምክንያቱም የዚህ ዓለም ገዥ የመጨረሻ አቅሙን የሚጠቀምበት አውድ ላይ ዘመን ላይ ስለምንኖር በጣር መካከል እንኖራለን። ያንን አውድ የሚቀይረውን ቁልፍ ስላሳሰብከን ስምህ ይባላል። ጣርን ወደ እረፍት ወደ ሰላም የሚለውጠው በእኔ እግር ስር መውደቅ ነው ስላልክ፣ በጸሎት መትጋት ነው ስላልክ፣ ክንዴን መቀስቀስ ነው ስላልክ፣ ለእኔ ማሳሰብ ነው ስላልክ፣ ፈቃዴን መፈለግ ነው ስላልክ፣ ህልውናዬን መጠማት ነው ስላልክ በኢየሱስ ክርስቶስ ስም ክብር ላንተ ይሁን። እንግዲህ እንደ ባለ አእምሮ አስቡ ብለህ እግዚአብሔር ሆይ አእምሯችንን ክፈት፣ ልባችንን ክፈት። የዚህን ጌታ ሆይ ምድር ኑሮ በጉልበት ለማሳመር ብዙ ለፍተን በቀኑ መጨረሻ ደክመን ወደ ቤት ከመግባት ጠብቀን ሰልፉን ሁሉ ለአንተ መልቀቅ እንድንችል እርዳን። የገባው ምስጢርህ እውነትህ የተገለጠለት እግዚአብሔር አምላክ ሆይ ባሪያ ኢያሱ እስከዛ እንዳደረገላችሁ ለእናንተ የሚዋጋ አምላካችሁ እግዚአብሔር ነው። 32 ነገሥታትን ተዋግቶለት ያየ ሰይፍ ታጥቆ ከሱ ጋር የጦር ጀነራል ሆኖ ያ እግዚአብሔር መልአክ የመራው ኢያሱ በስተርጅናው ትውልዱን ሲመክር ለእናንተ የሚዋጋውን አምላክ ፍቀዱለት ዛሬ የሚዋጋላችኋል። ዛሬ ያቤጽን የረዳው አምላክ እረዳችኋለሁ ፍቀዱልኝ አለ። እኔ እፈቅድልሃለሁ አቤቱ ጌታ። ወንድሞቼ ይፈቅዱልሃል፣ እህቶቼ ይፈቅዱልሃል። በእኛ ጉልበት ዳገት እየገፋን መኖር ሰልችቶናል። ክርስትናን እንኳን ሳናቃጥል በራሳችን መንገድ ሞከር ሕግ ሆነ ሃይማኖት ሆነ። ዛሬ ግን መንፈስ ቅዱስ እንደወደድክ በእኛ ላይ እንድትከብር ራሳችንን እንፈቅዳለን፣ ቤታችንን እንፈቅዳለን፣ ትዳራችንን እንፈቅዳለን፣ ልጆቻችንን እንፈቅዳለን፣ ቤተክርስቲያናችንን እንፈቅዳለን፣ ሀገራችንን እንፈቅዳለን። በዓለማችን ንጉሥ እንድትሆን አንተ ብቻ እንሾማለን።
ንጉሥ ሄዶ ንጉሥ ቢመጣ ዓለም አትቀየር። እግዚአብሔር ቴክኖሎጂ ብንደርብ ዓለም አትቀየር። የቴክኖሎጂ ጥግ ላይ ባለንበት በዚህ ምድር ላይ ድህረ እውነት በሚባል ዓለም ውስጥ ሰው እብድ በሆነበት ዓለም ውስጥ እየኖርን ነው። በዚህን ጊዜ አንተ ታስፈልገናል። የእውነት መሰረትና አምድ የሆንክ እግዚአብሔር የሕይወታችን ንጉሥ እንድትሆንን ሾመሃል። እግዚአብሔር አምላካችን ነው። ያቤጽ እኮ የተደመጠው ከክፋት የሚሸሽ ሕይወት ስለነበረው ክፋት የሚሰብር ነው፣ የሚያሳዝን ነው፣ አንገት የሚያስደፋ ነው። እግዚአብሔር እኛም ከክፋት መሸሽ እንድንችል እርዳን። ከክፉ ሽሽ፣ ሰላምን እሻ ተከተላትን ተብሎ እንደተጻፈ ኃጢአትን፣ አመፅን የሚጸየፍ ልብ ስጠን። ለጽድቅ ለቅድስና የሚቀና ልብ ስጠን። ሳብን ካንተ በኋላ እንሮጣለን ተብሎ እንደተጻፈ ወደ ልጅ ወደ ኢየሱስ ክርስቶስ ሙላት የሚገሰግስ ጉልበት ስጠን፣ እምነት ስጠን። አንተን የሚመስል እግዚአብሔር አምላኩ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና ተብሎ እንደተጻፈው አንተን የሚመስል ሕይወት ስጠን። ወደኛ ስትመጣ መዓዛው የሚያውድ፣ አምልኮው የሚያውድ፣ ስግደቱ የሚያውድ የቃል ሙላት የለበሰ ማንነታችን አንተን የሚሸጥ ሕይወት እንድንለማመድ በኢየሱስ ስም እርዳን። ባሪያ በፊትህና በፊታችን ቆሞ እንዲያገለግል አቅም ስለሰጠው ተመስገን። ዛሬ ባገለገለው ጉልበት ዘመኑን ሁሉ እያገለገለ እግዚአብሔር ሆይ በፊትና በሕዝብ ፊት የሚቆይበትን ጸጋ ጨምርለት። መንፈስ ቅዱስ በሕይወቱ ላይ እንድትከብር በቤቱ ላይ እንድትከብር እንጸልያለን። እኛም የሰማን ባሪያዎች ለዚህ ቃል በታማኝነት ኖረን እንድናከብር ይርዳል። ተባረክ ስለሰማህ በኢየሱስ ክርስቶስ ስላለማይስ